Welcome to my class. Students, how are you? Today we will see square trick. ዛሬ ስኩዌር ትሪኮችን እናያለን ማለት ነው። የስኩዌር ትሪኮች ብዙ ናቸው። ከነዛ ውስጥ ደግሞ ዛሬ የምናየው ምንድነው 31 ስኩዌር፣ 21 ስኩዌር፣ 41 ስኩዌር እና 51 ስኩዌር፣ 61 ስኩዌር ዋትኤቨር ቁጥሮችን እንዴት በቀላሉ ማባዛት እንደምንችል እናያለን ማለት ነው። ለምሳሌ 31 ስኩዌር የሚለውን በቀላሉ እናደርጋለን። 31 ማለት 30 እና 1 ነው አይደል? ስለዚህ በቀላሉ ይሄን 30 ስኩዌር ሲደመር 30 ሲባዛ በሁለት ሲደመር አንድ ስኩዌር እናደርጋለን ማለት ነው። 30 ስኩዌር እንደሚታወቀው 900 ነው። 30 ሲባዛ በሁለት 60 ነው። አንድ ስኩዌር አንድ ነው። ይሄን ቁጥር ሲደመር 961 ይሆናል ማለት ነው። 41 ስኩዌርም ደግሞ 41 ስኩዌር ማለት 41 ስኩዌር ሲደመር 40 ሲባዛ በሁለት ሲደመር አንድ ስኩዌር 41 ስኩዌር ማለት 1600 እንደሆነ ይታወቃል። 40 ሲባዛ በሁለት 80 እንደሆነ ይታወቃል። አንድ ስኩዌር አንድ ነው። ይሄ 16081 ይሆናል ማለት ነው። በዛ መሰረት 51 ስኩዌርን ደግሞ ስንሰራው 50 ስኩዌር ሲደመር 50 ሲባዛ በሁለት ሲደመር አንድ ስኩዌር ይሆናል ማለት ነው። 50 ስኩዌር እንደምታውቀው 25000 ነው። ማነው 2500 ነው። 50 ሲባዛ በሁለት 100 ነው። አንድ ስኩዌር አንድ ነው። ይሄን ሲደመር 2500 ሲደመር 100 ስንት ነው? 2600 አንድ አለች አንድ ይሆናል ማለት ነው። በዚህ መሰረት እስቲ እናንተ በቀላሉ እቺን ለምሳሌ 61 ስኩዌር በቀላል ዘዴ ሰርታችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።